በመካ ምድር ከአባታቸው አብዱላህና ከእናታቸው አሚና ቢንት ወሃብ አንድ ልዩ ሕፃን ተወለደ። አባታቸው አብዱላህ ገና ሳይወለዱ ነበር የሞቱት። ገና ጨቅላ እያሉ በወቅቱ በነበረው ባህል መሠረት ወደ በረሃ ተላኩ። በዚያም በደግነቷ የምትታወቀው ሐሊማ አሳዓድያ በበኒ ሰዓድ ጎሳ ውስጥ በጥሩ ስነ ምግባር አሳደገቻቸው። እሳቸው በገቡበት ቤት የጠፋው በረከት ተመለሰ፣ ደረቁም ምድር ለመለመ። ነገር ግን ፈተናው ቀጠለ። በ6 ዓመታቸው እናታቸውን አሚናን በሞት አጡ። ከዚያም በአያታቸው አብዱል ሙጠሊብ እቅፍ ውስጥ ለ2 ዓመታት ቆዩ። በ8 ዓመታቸው አያታቸውም ሲያርፉ በታላቁ አጎታቸው አቡ ጧሊብ ጥበቃ ስር አደጉ። ገና በልጅነታቸው እንደ ሌሎች ሕፃናት ከመጫወት ይልቅ በመካ ተራራዎች ላይ በግ መጠበቅ የሕይወትን ጥንካሬና ትዕግሥት ተማሩ። ገና ወጣት ሳሉ በከተማ ውስጥ ካላቸው ቀጥተኝነትና ታማኝነት የተነሳ አልአሚን ታማኙ እና አሳዲቅ እውነተኛው የሚሉ ታላቅ ስሞችን አተረፉ።